የተወደዳችሁ ቅዱሳን እግዚአብሔር ቤተሰቦች እንደናችሁ ሰላማችሁ ብዝት ይበል። እግዚአብሔር ሰው ታሪክ ዋይሉን ዛሬ አንድ ቃል ላውጅቻለሁ መጥቻለሁ። መጽሐፍ ሲናገር ትንቢተ ዮናስ ላይ እንደዚህ የሚል ቃል አለ። ምዕራፍ 2 ላይ ቁጥር 10 ላይ እንደዚህ የሚል ቃል አለ። መጽሐፍ ሲናገር እግዚአብሔርም ዓሣውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋ ይላል። ዮናስ 3 ቀን ሙሉ በውሃ ውስጥ በአሳ ውስጥ ውሃ ውስጥ ተኖሯል። ነገር ግን መጽሐፍ ሲናገር ምን ይላል? እግዚአብሔርም ዓሣውን አዘዘ አለ። ዓሣውን ባዘዘ ጊዜ ምን አለ? ዮናስን የብስ ላይ ተፋ አለ። ዛሬ እንደ እግዚአብሔር ሰው አንድ አዋጅ ላውጃችሁ። በሕይወታችሁ በዘመናችሁ የተዋጠባችሁ የተያሰደባችሁ ነገር ካለ እንደ እግዚአብሔር ሰው አወጅኩኝ። ከዚህ ሰዓት ጀምሮ እግዚአብሔርም ዓሣውን አዘዘው ይላል። እግዚአብሔርም ለዓሣው ተናገረ አለ። በተናገረ ጊዜ ይላል ያ የዋጠው ያ የበላው ያ የወሰደው ያ እስከ መጨረሻ ድረስ የወሰደው የብስ ላይ ተፋ አለ። ዛሬ በጌታ በኢየሱስ ስም እንደዚህ ብዬ ልባርካችሁ። በሕይወታችሁ በዘመናችሁ በኑራችሁ በውስጣችሁ በየትኛውም ነገር እየፈለጋችሁ ሳትፈልግ ጠላት የወሰደባችሁ የማረከባችሁ የተዋጠባችሁ ነገር ካለ በኢየሱስ ስም መፈታት ይጀምርላችሁ። በኢየሱስ ስም መፈታት ይሆንላችሁ። በኢየሱስ ስም መፈታት ይሆንላችሁ። በዚህ ቦታ ላይ ሆኜ ለአንድ ሰው ዛሬ አውጃለሁ። በሕይወት ዘመኑ የተበላ የተዋጠበት እያወቀም ሳያውቅም ጠላት የወሰደባችሁ ምርኮ ጠላት የማዋጠባችሁ ነገር አሁን በኢየሱስ ስም መተፋት ይጀምር። በኢየሱስ ስም መተፋት ይጀምር። ይህን አዋጅ ለሚቀበሉ ሁሉ በሕይወታችሁ እንዲፈጸም ይላለው። ከፍልኝ አድርጉልኝ። ተባረኩልኝ።